ሰላት አሰግድም ሁሌ ሰላት አለመስገድ በእኛና በካህዲያኖች መካከል ያለው ልዩነት ብታውቁ ኖሮ እኮ ሰላትን አታቋርጥም ነበር ለአንዲትም ጊዜ። ቪዲዮ ለሙስሊሞች እጅግ በጣም አስፈላጊ ስለሆነ አብዝታችሁ ላይክ፣ ሼር፣ ሪፖስት አድርጉት። ረሱላችን ሰለላሁ ዐለይሂ ወሰለም እንደዚህ ያሉ፣ በእኛና በካህዲያኖች መካከል ያለው ልዩነት ሰላት ነው። እሷን የተዋሰው በእርግጥ በአላህ ክዷል። ሰላት እኮ የማይሰግድ ሰው እኮ ሰላም አለይኩም ማለት አይቻልም። ሰላት የማይሰግድ ሰው እኮ አይታጠብም። ሰላት የማይሰግድ ሰው እኮ አይከፈንም። ሰላት እኮ የማይሰግድ ሰው እኮ ከሙእሚኖች ተገሎ እኮ ነው ሙእሚኖችን አዛ እንዳይደረግ እኮ የተለየ ቦታ የሚቀበረው። ሰላት ለምን ነው ማሰግደው? ችግርህ ምንድነው? ችግርሽ ምንድነው? የማይሰግድ ሰው እኮ በሰማይ የተረገመ ነው። ሰላት እኮ የማይሰግድ ሰው እኮ በምድር የተረገመ ነው። ሰላት የማይሰግድ ሰው እኮ ከዛኒ ከሳሪቅ ከምንም ነገሮች በላይ አላህ ዘንድ የተረገመ ሰው ቢኖር እኮ ሰላት የማይሰግድ ሰው እኮ ነው። ደግሞ ይህንን አስተውል፣ አንድ ባሪያ ጌታው ዘንድ የመጀመሪያ የሚተሳሰበው ነገር ሰላት ነው። ታዲያ በምን ልትተሳሰብ ነው?